ቤተሰቦች እንግዲህ ይህንን ኔስካፌ የምትጠጡ የእውነት ራሳችሁን ጠብቁ እባካችሁ እባካችሁ። በጣም ተጽዕኖ እያመጣ ነው አሁን ላይ ያለው በተለይ ስኳር ላለባችሁ በጣም አስጊ ሁኔታ ላይ ነው ያለው። እኛ ዝም ብለን አንዳንድ ጊዜ ስራ ሲደክመን ወይም ራስ ምታት ሲይዘን ምናምን ዝም ብለን ክፍት አድርገን እንጠጣለን። እነሱ ግን አረቦች በምን እንደሚጠጡ መሰላችሁ? በወተት አድርገው በምናምን። ያ ለምን መሰላችሁ? በጣም ብዙ ኬሚካል ስላለው ይሄ ኔስካፌ በጣም የልብ በሽታ ያመጣል፣ የስኳር በሽታ እንዲሁም ስኳር በሽታ ላለባቸው በጣም አስከፊ ነው የእውነት እህቶቼ። ይህንን ኔስካፌ ለምትጠጡ እባካችሁ ተጠንቀቁ። በተለይ አረብ ሀገር ያሉ እህቶቻችን እባካችሁ። እኛ ራሳችንን ሲያመን አንዳንድ ጊዜ ምን አለ መሰላችሁ? ቆይ እስቲ ትንሽ መለስ ያደርግልኛል፣ ትንሽ መለስ ይልልኛል፣ ትንሽ ይሻለኛል፣ ለስራ ያነቃቃኛል፣ በተለይ ጠዋት ስንነሳ ያነቃቀኛል በማለት የምንጠጣው ይሄ የኔስካፌ በጣም አደገኛ ነው። ማለት በውስጡ ያለው ኬሚካል በጣም ኃይለኛ ነው፣ በጣም ኃይለኛ ነው እና አሁን ላይ በጣም በሶሻል ሚዲያ መነጋገሪያ የሆነው በተለይ አረብ ሀገር ያላችሁ በጣም አስጊና አስቸጋሪ ሁኔታ ላይ ያለው ይህ ኔስካፌ ነው። እባካችሁ ተጠንቀቁ። ምክንያቱም ይሄ አንዴ ከተጎዳን እኛ ደግሞ በስራ የተጎዳን ስለሆነን የተጎዳውን ልባችንን ለመመለስ ወይም ሕክምና ለመሄድ በጣም ከባድ። ምክንያቱም እነሱስ ህይወታቸውን ኖረውታል፣ የሚያስፈልጋቸውን ነገር አድርገዋል። እኛ ግን ከመዳም ኩሽና ሳንወጣ እንኳን እንደዚህ አይነት ነገር ሲፈጠር በጣም ያሳዝናል። እውነት ብታዩት በጣም የሚያሳዝን ነው። እህቶቻችን አሁን ላይ በተለይ እህቶቻችን ናቸው። ለምን መዳም ቤት ስላሉ። ወንድሞች እንኳን ብዙም ጊዜ ያን ያክል አያገኙም፣ ቢያገኙም ውጭ ያለ ቡና ነው እንጂ የሚጠጡት ይሄንን ብዙም አይጠቀሙም። ስለዚህ እህቶቻችን ለማነቃቂያ ብላችሁ የምትጠቀሙት ይህ ኔስካፌ በጣም አስቸጋሪ፣ በጣም የእውነት እኔ በፊት ላይ ጓደኛዬ አብረን የምንሰራት ጓደኛዬ ማለት ነው ራሷን ያማታል ኔስካፌ ካልጠጣች ማለት ነው። እና ይህንን አስተውኳትና ምን መጠጣት ጀምረ መሰላችሁ? ይሄ የብርጭቆ አለ አይደለ? የኛ ሀገር ቡና የሚመስለው የኛ ሀገር ቡና ሆኖ ግን ይሄም ይሻላል ከዚህኛው። ለምን? ያኛው ጥቁር ብቻ ነው፣ ይሄኛው ግን ውስጡን ከፍታችሁት በጣም ብዙ ኬሚካል አለው፣ በጣም ብዙ ኬሚካል። ስኳር አለው፣ ጨው አለው፣ ወተት የምን ወተት እንደሆነ አይታወቅም፣ የተፈጨ ወተት አለው፣ በጣም ብዙ ነገሮች አሉ። ስለዚህ ከፍታችሁ እስኪ ዱቄቱን ብቻ ይዩት። ስለዚህ እባካችሁ በጣም ተጽዕኖ እያመጣ ነው። ራሳችንን ለራስ ምታት ያጋልጣል፣ እንዲሁም ለልብ በሽታ፣ ለልብ ድክመት፣ እንዲሁ ኩላሊቴን፣ ጨጓራዬን፣ ራሴን እያለን አሁን ላይ በመዳም ቤት ያሉ በጣም አስጊ ሁኔታ ላይ ነው ያለው። እባካችሁ ይሄን ኔስካፌ የምትጠጡ ተጠንቀቁ። ለእናንተ ብቻም ሳይሆን እባካችሁ ለቤተሰብ አዝኑ። ምክንያቱም እኛ እንደሆነ አንዴ ወይ ህይወታችንን አልኖርንም መቼም እንደ ሻማ እየቀለጥን ለቤተሰቦቻችንና ለሀገር ነው የምንኖረው። እውነት ለመናገር በስደት የምንኖር ነገር ግን ይሄ እኛ ያልተኖረ ህይወት ነው በቃ የምንኖረው ማለት ነው። ያልተኖረ ልጅነት ታውቃላችሁ፣ ያልተፈታ ህልም። እንዴት ነው ያልተፈታ ህልሙ እስከሚፈታላችሁ ድረስ ምን ይባል ይሆን ምን ይሆን የሚለው ማለት ነው። ስለዚህ የኛ ህይወትም እንደዛ ስለሆነ በአጭር ደግሞ በሰው ሀገር መቅረት በጣም ይከብዳል። ምክንያቱም ሞት ጽድቅ ነው። ምክንያቱም በሀገራችን ሆነን የተወለድነው ሰው ይሞታል፣ ይወለዳል፣ ይሞታል፣ ያድጋል። እንደዚህ ነው። ስለዚህ ይወለዳል፣ ያድጋል፣ ይሞታል። ምክንያቱም እግዚአብሔር እሱ ፈጠረን፣ እሱ ይወስደናል። ስለዚህ ግን አካሄዳችን ቅደም ተከተል ቢሆንም እንኳን በዚህ መንገድ መሞት በጣም ከባድ ነው። በዚህ መንገድ ታሞ መሰቃየት፣ በዚህ ምክንያት ታሞ መሰቃየት ራሱ በጣም ከባድ ነው እህቶቼ፣ በጣም ከባድ ነው። ስለዚህ እባካችሁ ተጠንቀቁ። ይሄንን ኔስካፌ የምትጠጡ ማለት ይሄንን ከምትጠጡ አለ ሌላ ኔስካፌ በጠርሙስ ነገር እንትን ተብሎ እንትኑ ወረቀቱ ወርቃማ ነው፣ ጠርሙሱ ላይ ያለው ማለት ነው። ጠርሙሱ ላይ ያለው ወረቀት ወርቃማ ነው። እሱም መጠጣት ትችላለች። በነገራችን በጣም ውድ ነው ይመስለኛል ከዚህኛው። ያኛው ይወደዳል። ምክንያቱም ያኛው ቡናው እንትን ያለ ነው፣ መጠን ያለ ነው። ግን ስትጠጡት ከወተት ጋራ ስለሆነ ብዙም እንትን ያለው። ምክንያቱም ብቻውን አጠጡትማ። ያኛው በጣም ስለሚመር፣ በጣም ኃይል ስላለው ስለሚመር እኔም ቀምሼዋለሁ። ምክንያቱም ይሄኛውን በፊት ጠጣ ነበረ፣ ግን ተውኩኝ በጭራሹን ማለት ነው። ጭራሹንም ተውኩኝ። ምክንያቱም በጣም ተጽዕኖ አለው። ስለዚህ እባካችሁ ተጠንቀቁ፣ እባካችሁ።